በእምነት እግዚአብሔር የተናገራችሁን ነገር ለመውረስ እግዚአብሔር የሚሰጣችሁን ቃል ለመቀበል ዛሬ ወደዚህ የመጣችሁ እግዚአብሔር ይባርካችሁ። ከኔ ጋር እግዚአብሔርን ቃል እንካፈላለን። እግዚአብሔር እስካሁን እየተናገረን ነው። ዛሬ እግዚአብሔር አሸክሟችሁ አዲስ ነገር ሰጥቷችሁ ነው የሚልካችሁ። አስታጥቋችሁ ነው ከዚህ እንድትወጡ የሚያደርገው። ለብዙ ትውልድ የሚሆን ነገር በእናንተ ይጨምራል። ሃሌሉያ። ዛሬ እንግዶችንም እያየሁ ነኝ። የእግዚአብሔር ኃይል በቤታችሁ በሕይወታችሁ የመጣችሁበትን ጉዳይ እኛ እናውቅ፣ እግዚአብሔር ግን ያውቀዋል። እግዚአብሔር ግን ይፈታዋል። እግዚአብሔር ግን በኃይል ያልፋል። እስኪ በኃይል ያልፋል በሉስ። እንጸልያለን። እግዚአብሔር አምላክ እናመሰግናለን። ዛሬ ምሽት የምትናገረን ቃል ልሰማ እግዚአብሔር ወደ አንተ መጣናል፣ ወደ ፊት መጣናል። እግዚአብሔር በቃል ይተናገረን፣ በቃል ያጽናነን፣ በቃል እግዚአብሔር ንካን። ዓለምን ሁሉ የሚያድን ያንተ ቃል፣ ያንተ የፈውስ ቃል፣ ያንተ የኃይል ቃል በመካከላችን ይመላለስ፣ በመካከላችን ይሁን። ዛሬ ይፈውሰን፣ ይቀድሰን፣ ካለንበት ያውጣን። መታወክ፣ መጨነቅ፣ መረበሽ ብኖር እግዚአብሔር ሆይ ዛሬ መፈታት ይሆን፣ ነፃ መውጣት ይሆን፣ ከበሽታ ነፃ መውጣት ይሆን፣ ከጭንቀት መገላገል ይሆን። የስምህ ጉልበት ይለፍ፣ የትንሣኤ ኃይል ይለፍ። ዛሬ ይነኩ ወዳጆቼ፣ ይነኩ ቤተሰቦቼ፣ ይነኩ ወንዶች ሴቶች፣ ይነኩ በእጅ፣ ይነኩ በኃይል በጌታ በኢየሱስ ስም ኃይል ይለፍ። መንፈስ በዚህ ስላለ እናመሰግናለን። በጌታ በኢየሱስ ስም አሜን። ማካፈለው ክፍል ባይሆንም ላነበው ፈልጋለሁ። ይሄን ክፍል ዮሐንስ ወንጌል ላይ ምዕራፍ 3 ቁጥር 17 ላይ እንዲህ ይላል። 17 ላይ 16 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ሃሌሉያ። ዓለሙን እንዲሁ ወዷልና። አቤት! ዓለም ምን እንዳይል እንዳይጠፋ፣ እኛ ምን እንዳንል እንዳንጠፋ እግዚአብሔር ሃሌሉያ በልጁ በኩል ወደ ዘላለም ሕይወት እንድንገባ እግዚአብሔር አስገበን። በፈቃዱ ነው ያስገበን። በፈቃዳችን አይደለም የመጣ ነው። በፈቃዱ እግዚአብሔር ልጁን አሳልፎ ለሞት ሰጥቶ እኛን በሕይወት እንድንሆን አረገን። ደግሞም ከአጋንንት ሴራ፣ ከጨለማ ከሞት መንደር አወጣን። ይህንን ጌታ ልናከብረው ልናመሰግነው ይገባል። የዳነንበት መንገድ እንዲሁ በቀላል አይደለም። እንዲሁ በቀላል አይደለም። እንዲሁ ሱቅ እንደከፈታችሁ የሆነ ገንዘብ እንዳገኛችሁ አይደለም። በሞት ሃሌሉያ በደም ተከፍሎ በልጁ ደም ወደዚህ ሕይወት ወደዚህ ወደ ዘላለም ሕይወት የገባ ነው። ወደ ክርስቶስ ወደ ኢየሱስ መንግስት ወደ እግዚአብሔር መንግስት የተቀላቀለ ነው። ለልጁ የደም ዋጋ ተከፍሎ ነው። ሃሌሉያ ልጁን እግዚአብሔር ለዓለም አሳልፎ ሰጥቶ ነው። በዛ ውስጥ የተገኘን ፍሬዎች ነን። ምን ኖረው ለእግዚአብሔር ክብር ብቻ ነው፣ ለእግዚአብሔር ሐሳብ ብቻ ነው መኖር ያለብን። ለምን መሰላችሁ? የመጣንበትም በእኛ ስላይደለ፣ የመጣነውም እኛ ከፍለን ስላልደለ። አንዳንዱ ዋጋ ከፍያለሁ፣ ብዙ ዋጋ ከፍያለሁ። እግዚአብሔር ይኸውላችሁ እኛ ከፍለን ምንጨርሰውን ዋጋ አይደለም እግዚአብሔር የከፈለልን። እግዚአብሔር የከፈለው ያልፋል። ልጁን ነው፣ ራሱን ነው የሰጣን። ሃሌሉያ። አስቡ እንግዲህ ሉቃስ ምዕራፍ 2 ላይ እንደሚለው ያ ስምዖን ያንን ልጅ ካገኘ በኋላ ማርያምና ዮሴፍ ያን ሕፃን ይዞ ከመጡ በኋላ አቅፎ ሕፃኑን ባሪያዬን በሰላም ታሰናብተዋለህ። ለምን? የእስራኤልን መጽናናት አይቻለሁ። መጽናናት ይጠባበቅ የነበረውን ኢየሱስን ሕፃኑ ሲይዝ ደስ አለው። ሃሌሉያ ደስ አለው። የዘላለም በቃ ሕይወት ለዘላለም እስራኤል እንደዳነች፣ እስራኤል እንደተፈወሰ፣ እስራኤል እንደተጽናና ማሰብ ጀመረ ስምዖን። ለምን?
ይጠብቀው ነበር። ዛሬ እንዲህ ነው የሚሆነው። ሃሌሉያ! የሚያጽናኑ የእግዚአብሔር መላእክቶች ሃሌሉያ! በልጁ በተገኘው ሕይወት፣ ዳግም በተወለድክበት ሕይወት፣ በትንሣኤው ሕይወት የእግዚአብሔር መንፈስ ያልፍብሃል። የእግዚአብሔር መንፈስ ይነካል። ድርቀት፣ የሕይወት ድርቀት፣ የሕይወት ወጣውረድ፣ ማገኛት፣ ማጣት፣ ከፍታ፣ ዝቅታ፣ በመስራ ቤት፣ በሥራ ቦታችሁ፣ በተለያየ መንገድ ያለው ጭንቀት ወገኖች ሆይ ትንሣኤውን ስታስቡ፣ የኢየሱስን አመጣጥ ስታስቡ፣ ለእናንተ የተከፈለውን ዋጋ ማሰብ ሲጀምሩ ያ ያስጨነቃችሁ ነገር በኖ ይጠፋል። ሃሌሉያ! ይንከባለላል። መከራችሁ ይንከባለላል። እስኪ እንዲህ በሉ፣ የትንሣኤ ኃይል አለኝ በሉ። እስኪ የትንሣኤ ኃይል ታጥቂያለሁ በሉ። እስኪ እኔ ብቻዬን አይደለሁም በሉ። እስኪ እኔ ባዶ አይደለሁም በሉ። እስኪ ኢየሱስን ይቻለሁ በሉ። እስኪ ለዚህ ነው መጽሐፍ የሚያምንብኝ ቢሞት እንኳን በሕይወት ይኖራል ይላል። በሕይወት ይኖራል የሚያምንብኝ ቢሞት እንኳን። ወገኖች ሆይ በእግዚአብሔር መንግሥት ውስጥ ባለው ሃሌሉያ በዘላለም መኖሪያ ልንደገፍ ይገባናል። ሌላው መኖሪያዎች ይፈርሳሉ አለው። ሰሞኑ ሚዲያ ላይ የተለያየ ነገሮች በዚህ ኢታችን በመሞት ብዙ ሰው ዝም ብሎ እንደ ዓለማዊ የሚናገሩ ቅዱሳን ሁሉ አየው። የሚገርማችሁ እግዚአብሔር በፈቀደ ሰዓት እኛን ወይ ጌታ ይመጣል ወይ እኛ እንሄዳለን። ይሄ ያለ ነው። ሰው ዘላለማዊ አይደለም በዚህ ምድር። ይሄ ምድር እንደ መጻተኛ የምንኖርበት፣ እግዚአብሔር እስከፈቀደ የምንኖርበት፣ ሲፈልግ ጠርቶ የሚወስድበት ዘላለማችን ያለው መኖሪያ ግን የዘላለም አምላክ ያለው የዘላለም መኖሪያችን ያለው በሰማይ ነው ብለን ስንናገር ለመናገር ያህል ብቻ አይደለም የምንናገረው፣ እርግጠኛ ነው። ለዚህ ነው መጽሐፍ ሲናገር በእጅ ያልተሰራ ይላል። ሃሌሉያ! የዘላለም ቤት ስፍራን አዘጋጅላችሁ ዘንድ ይላል ዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ እጄ ባዘጋጀውበት እናንተ ተሆኑ ዘንድ ሁለተኛ ጊዜ ተመልሼ እመጣለሁ እወስዳችኋለሁ ይላል። ታዲያ እግዚአብሔር ወስዳለሁ ሲል አልወሰድም ልትል ነው? ይኸውላችሁ ዛሬ አንድ ነገር ልንገራችሁ። በሕይወታችሁ ላይ እግዚአብሔር ቢወስዳችሁ ትክክል ነው። በመከራ ብታልፉ ትክክል ነው። ከፍ ብትሉት ትክክል ነው። ዝቅ ብትሉ ትክክል ነው። እግዚአብሔር ትክክል ነው ብላችሁ ነው መኖር ብትችሉ በዚህ ምድር። እግዚአብሔር በሚያደርገው ነገር ሁሉ ትክክል ነው። አንዳንድ ሕፃን አንድ ጣፋጭ ነገር ሰጣችሁ ከዛ መራራ ደግሞ ተመላሳችሁ ብትሰጡ አይቀበለውም። ለመሰላችሁ ጣፋጩን ነው የሚፈልገው። ጣፋጩን ይፈልጋል ሕፃን ስለሆነ ማለት ነው። አንዳንድ ቅዱሳን አሁን ልክ እንደዚህ እንደ ሕፃን እያረገን ነው። እከሌን እግዚአብሔር ለምን ገደለው? እግዚአብሔር እኮ መግደል አይደለም የሚያምንብኝ በሕይወት እኖራለሁ የሚለው ዘላለም ያለው ሰው ወገኖች ሆይ ወደ ጌታ ቢሰበሰብ ቤተሰቡንም ለሚሰማውንም ክርስትና ያልገባውንም ሰው የሚያሳስተውን ነገር መናገር የለብንም። ለመሰላችሁ እግዚአብሔር በፈለገ ሰዓት ይጠራል። ወደ እግዚአብሔር መንግስት እኮ ነው የምንጠራው። ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ፈቃድ እኮ ነው የምንሄደው። ለመሰላችሁ ዋና በክርስቶስ መዳን መወለድን፣ ዳግም መወለድን፣ ልጁ መሆንን በሕይወት ላይ አክብር። የእግዚአብሔር ልጅ መሆንን ተቀበል። ሃሌሉያ! ልጁ ከሆንክ የሚሆነው ጦርነት በዚህ ምድር አንተን ሊያሸንፍ አይችልም። ያ ማለት አትሞትም ማለት አይደለም። ያ ማለት ከዚህ ምድር አትሄድም ማለት አይደለም። ግን ዘላለሙን የሰጠን ጌታ የታመነ ነው። እስኪ የታመነ ነው በሉ። እስኪ እኔ አይቻለሁ በዘመኔ አንዳንድ ሰዎች ከቤታቸው የሆነ ሰው ሲሄድ ምናምን እግዚአብሔርን አናገለግልም አልሄድም ቸርች፣ እግዚአብሔር ለምን እንደዚህ ያደርጋል፣ እንዴት ልጄን ለምን እንደዚህ ያደርጋ ብሎ የሚናገሩ ሰዎች አይቻል። አጽናንቼም አውቃለሁ። አይዟችሁ እግዚአብሔር መልካም ነው፣ እግዚአብሔር ትክክል ነው ብዬ አውቃለሁ። ግን አንዳንዴ ግራ የተጋባ ነገር፣ ግራ የሚያጋባ ነገር በእውነት እኛ መናገር የለብንም። ከኛ አይጠበቅም። ከኛ የሚጠበቀው አንድና አንድ ነው። እግዚአብሔር አቤት ቢሰጥ ቢወስድ ቢገል ቢያድን እግዚአብሔር ነው። እግዚአብሔር ለእስራኤል እንዲህ አላቸው፣ መልካም ሐሳብ ነው ያለኝ ለእናንተ አለ። ምንም 70 ዓመት ባቢሎን ብትቆዩ የኔ ሐሳብ የእግዚአብሔር ሐሳብ መልካም ነው ብሎ በኤርምያስ በኩል እግዚአብሔር ለሕዝቡ ተናገረ። እግዚአብሔር መልካም ነው።
ለእናንተ የሚያስባትን ሐሳብን ያውቃለሁ። ተስፋን የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። የሚጎዳ ነገር የለውም። እግዚአብሔር አሁን ባለበት መከራ እየተጎዳ አይደለም። ምናልባት አስመስለው ክፋት ስለሰራ እንደዚህ ስለሆንክ ይሄን መከራ እያለፍክ ነው የሚል አንዳንዴ ትንቢት የሚመስልም ሳይሆን አይቀርም። አንዳንዴ ሚነካችሁ ብዙ ነገር አለና ከእግዚአብሔር ቃል ውጪ የሆኑ ትንቢቶችም ይመጣሉ። ያን ዋጋ ይከፈልከው እንደዛ ስለሆንክ ነው የሚል ይሄን አንዳንዱን ነገር ኖ ልትሉ ይገባል። አንዳንዱ መቀበል ያለባችሁ መቀበል እንደ እግዚአብሔር ቃል ነው ሚናገርም ይላል። ትንቢት የሚናገርም እንደ እግዚአብሔር ቃል ይናገር ስለሚል ወገኖች ሆይ እናንተ እንድትጨነቁ እንድትጎዱ ሰማይን እንድትረሱ የሚመጣ ትንቢትም የሚመጣ ቃል የለም። እናንተ ሰማይ እንድታስቡ ነው እግዚአብሔር ቃል። ይሄ ቃል የተጻፈን ለሰማይ እንድንገሰግስ ነው። ሃሌሉያ! የሰማይ ትጥቃችን እንድናስተካክል ነው። ክብር ለኢየሱስ ይሁን። የቀደመች ሰው አለ፣ ካንተ አልፎ ሄደ ሰው አለ። እንኳን አለፈ። ሃሌሉያ! እኔ እንዲህ ስለሆንኩ ነው እንደዚህ የሚያልፈው ችግር የለም። እግዚአብሔርን አመስግኝ። እግዚአብሔር የምታልፍበትን መንገድ ያውቃል። እግዚአብሔር ያውቃል። እግዚአብሔር መልካም ነው። ስለዚህ ወገኖች ሆይ እግዚአብሔርን በማመን እግዚአብሔርን በመደገፍ መኖር ይሁንልን። አቤት ሃሌሉያ! ሲሳካልን የሆነ ምድራዊ ነገር የሆነ ነገር ሲሆን ብቻ እግዚአብሔር የመጣ እያስመሰለን የሆነ ነገር በሕይወታችን የሆነ ነገር ቢሆን ደግሞ እግዚአብሔር የለም እያለን ይሄ ጨዋታ ነው። ይሄ ሕፃናት አተዛዘብ ነው። ከዚህ መውጣት አለብን። እኛ ከፍም ብንል ዝቅም ብንል የዘላለም አምላክ በልጁ ከፍ አድርጎናል። ሃሌሉያ! ከዚህ ከእግዚአብሔር መንግሥት አልወርድም። ሃሌሉያ! ኢየሱስ ጌታ ነው። ያለበት ሁኔታ ለአንዳንድ ሰዎች ላይመች ይችላል፣ ለእግዚአብሔር ግን ምቹ ነው። እስከ አሜን በሉ። የቤታችሁ ወንበር ለሰዎች ለመቀመጥ ከባድ ሊሆን ይችላል፣ ለእግዚአብሔር ግን ቀላል ነው። እግዚአብሔር ገብቷል። እግዚአብሔር ተቀብሏል። እግዚአብሔር ወዶዋል። እግዚአብሔር ተቀብሎሻል። እስከ ተቀብሎኛል በሉ። እስከ ምን ያክል ሀብት አለሽ? ምን ያክል ገንዘብ አለሽ? ምን ያክል አለ? ምናምን አላለም። ተቀብሏል። በእግዚአብሔር ተቀባይነት ያገኘ ሰው እግዚአብሔርን እያመሰገነ ነው መኖር ያለበት። በሰዎች ፊት መቀበል ተቀባይነት ማግኘት ነው የምትፈልጉት። እግዚአብሔር ፊት ተቀባይነትን ማግኘት ነው ትልቁ ነገር ወገኖች ሆይ። በዚህ ባለንበት ዘመን አብዛኛው ተቀባይነት በሰው ፊት ለማግኘት ብቻ የምንጓዝበት የእግዚአብሔር ሐሳብ ያሞነይ ምንም ስፍራ የማንሰጥበት ብዙ ነገሮችን እያየን ያለንበት ማህበራዊ ሚዲያውም የተጣጣፈበት ውሸት ከፍ ያለበት እውነት ኃይል ያጣበት እያየን ነው። በጣም ከባድ የሆነ በተለይ ለእግዚአብሔር በእውነት የሚኖሩ ሰዎች እየተፈተኑ ያሉበት ጊዜ ነው። በኢኮኖሚ በሉ፣ በስራ ቦታቸው በሉ፣ በመንገዳቸው በሉ፣ በጣም ፈተና የበዛበት። ይሄንን ማለፍ የሚችለው ግን ሰማይን የሚያስብ ሰው ነው። ሃሌሉያ! እግዚአብሔር ለዘላለም ይባረክ። አሜን፣ 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 አሜን። ሃሌሉያ! እግዚአብሔር የተባረከ ይሁን፣ የተመሰገነ ይሁን። በማንም አንቀይረውም። ዘመናት አይለውጡትም። እግዚአብሔርን ጊዜ አይለውጠውም። በየዘመኑ ሰዎች ይለወጣሉ፣ እግዚአብሔር አይለውጥም። እኛ እንለወጣለን፣ እግዚአብሔር አይለውጥም። እግዚአብሔር ያው ነው። እስኪ በሉ እስኪ ያው ነው። እስኪ ያው ነው በሉ እስኪ ባካችሁ። በጎጆ ቤት የሚመለክ አምላክና በህንፃ ውስጥ የሚመለክ አምላክ ብቻችሁ ሆናችሁ የምታመልኩ በሰዎች ሆናችሁ በብዙ ህዝብ የምታመልኩት አምላክ ያው ነው። እሱ አይለወጥም። የሚለወጠው ሰው ነው። ሰው አንዴ ይወፍራል፣ አንዴ ይከሳል፣ አንዴ ገንዘብ ይኖረዋል፣ አንዴ አይኖረውም። አቤት አቤት አቤት! ዛሬ ቢዝነስ ምንድነው? ቸርች በከፍት ውጤታማ ሆናለሁ ብለው ሰው እኮ ቤት ሽጦ መኪናዎች ሽጦ ንብረቱን ሽጦ ቸርች እየከፈተ ያለበት ያለ መሪት ያለበት ጊዜ ነው። ያ ሰው የሚገርማችሁ በቃ የሚያጅበውን ትፎዞን ያዘጋጃል። ሰው ሁሉ ያጅበዋል። ሰው ሁሉ አጠገቡ ላይ ቆማል። በጽድቅ እግዚአብሔርን ሰምቶ የጀመረ ሰው ቤት ኪራይ መክፈል እያቀተው ዋጋ እየከፈለ በጣም በጭንቅ እግዚአብሔር ነው የጠረኝ ምንድነው እኔ የሚያልፈው እያሉ ብዙ ወገኖቼ ይናገራሉ። ወገኖቼ ብዙ ሰዎች ይናገሩ፣ ይሄን ሰማለሁ። እንዴት እግዚአብሔር ጠርቶኝ ሲሉ እንዴት ለምንድነው እኔ ዋጋ የሚከፍለው? ግድ የለም
ክፈለ ዋጋ። እግዚአብሔር ያን ዋጋ ይከፍልልሃል። በጽድቅ የምትሮጠውን ሩጫ እግዚአብሔር ይከፍላል። ሰዎች አይከፍሉም፣ እግዚአብሔር ይከፍላል። ክፍያ ከእግዚአብሔር አይተን ምንሮጥ ከሆነ ክርስትና ብዙ ወጥመዶች፣ ብዙ ታኮች፣ ብዙ ጉቶ፣ ብዙ እንቅፋቶች መንገድ ላይ አለ። ነገር ግን ታሸንፋለህ። የሚያጨበጭብ ከሌላው እንኳን ግዴለም የተናገረን እግዚአብሔርን አይታይ ቀጥል። እግዚአብሔር አሸናፊ ያደርጋል። እስኪ አሜን 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 ሃሌሉያ። እግዚአብሔር ጠርቶኝ በኃጢአት በክፋት ውስጥ ያሉ ሰዎች እንኳን ተሳክቷቸው በጤናና በሰላም ሲኖሩ እኔ እንደዚህ አይነት በሽታ ላይ ለምንድነው ዋጋ የሚከፍለው? ሆስፒታል ሕክምና ለምን ዋጋ ከፍላለሁ የሚሉ ሰዎች አይጠፉም። ዛሬ መልእክት አለኝ። ግድ የለም እግዚአብሔር ይደርሳል። እግዚአብሔር ረስቶሽ አይደለም። እግዚአብሔር ረስቶይ አይደለም። እግዚአብሔር ትቶይ አይደለም። በዚህ መንገድ ወጣ ወረድ ውስጥ ብታልፈው እየዋሻ ነው ጠላት፣ እየዋሻብሽ ነው። አትስሚ። ስንት ሰው ቀድሞ ሄደ፣ ሮጠ፣ እግሪ ተይዟል፣ መሮጥ አትችልም፣ መድረስ አትችልም ይላል፣ ይሰብካል። አንተም አንቺም ጆሮሽን ሰጥተሽ ታዳምጫለሽ። ዛሬ ይህንን አዋጅ ከዙሪያዬ ከመንገድ በኢየሱስ ስም ከልክየዋለሁ። በኢየሱስ ስም ከልክየዋለሁ። በኢየሱስ ስም ከልክየዋለሁ። በኢየሱስ ስም ከለከልኩ። በልጁ በማመን ወደሚገኘው ወደ ዘላለም ሕይወት ሃሌሉያ ተቀላቅለሻል፣ ተቀላቅለሃል እህቴ። ሃሌሉያ አትጸጸች፣ አትጸጸት። በማመን አትጸጸት። አገልጋይ በመሆን አትጸጸት። የሆነ የጌታ ሰው መሆን ምን አመጣ ብለህ አትጸጸት። ልክ ነኝ በል። ሰይጣን ይደነግጣል። እንኳን ክፉ ሰይጣን ተጠቅሟቸው የሚሰራባቸው ሰዎች እንኳን ለሰይጣን አገልግሎት የሚሰጡ ሰዎች እንኳን ይደነግጣሉ። እምነትን አታላለሁ፣ ያመንክበትን አታላለሁ። የጠራኝ ጌታ ሁል ጊዜ ስበክ። በሞቃም ሁኔታ በበረዳም ሁኔታ ከፍ ባለውም ሁኔታ ዝቅ ባለውም ሁኔታ እግዚአብሔርን አመስግነው። ወገኖች ሆይ ዛሬ አብላኝ አበላሃለሁ ካለ አለውልህ የሚል ውድድር፣ መኪና ያለው መኪና ያለውን፣ የሌለው ቤት ያለው ቤት ያለውን በጣም ዓለም በጣም ተሳክቶላታል ብዬ ብዙ የምናገርበት ነው። ዓለም ብዙ አይዛቦች በተለይ የክርስቲያኖችን ምስጢር በደንብ ያወቁበት ይሄን ዘመን የሚያክል ዘመን እኔ ከተወለድኩ አላየውም። በጣም የሚገርም ብዙ ነገራችን ግልጽ የሆነ ነው። ራቁት የሆነ ወጥቷል አደባባይ። ምክንያቱም አንድ ጫት ነጋዴ ከባድ የሆነ አሁን ከዚህ ከድሬዳዋ ከዚህ አሁን ቦሌ ሚካኤል አካባቢ በጣም አንድ ቀን ወዳጆቼ ናቸው እዛ አካባቢ ያሳዩኝና ባለ ሀብት ነው አሉ። ትልቅ መኪና ነው የሚነዳውና በጣም ብዙ ሰራተኛ አለው አሉና በጣም ሀብታም ነው አሉ። እንደው አለ በ6-7 ሰዓት ላይ ይጨርስና ይዝናናል አለ በጣም። እና ይሄ ሰው ወደ አንድ ቸርች እንደው ይሄን ያክል ገንዘብ ሰጣለሁ ብሎ ቢገባል ሰው ሁሉ አጨብጭበው አታው መኪናው ምናምን አለኝ ጎደኛዬ። አየሁት ልጁን እውነትም ሲያይ በጣም ታዲያ እውነት እኮ ነው ብርማ ያታልላል እግዚአብሔር ገጸጸው እንጂ አልኩት። ያታልላል። ብሶ ምናልባት ይሄን ሰው በምን ያውቀው ጌታን ከተቀበለ ሚሊዮን በፔስታል ይዞ የሆነ ነገር ገንዘብ ይዞ ቢሄድ ሰው አይቀበለውም ወይ? ስለዚህ አየ የውስጥ አይን ካልተከፈታ በስተቀር ቤተክርስቲያንን ገንዘብ ጉድ እያደረገ ያለበት ዘመን ይሄ ነው። እውነት ነው። ከዚህ መውጣት አለብን። የእግዚአብሔር እይታ የእግዚአብሔር ጉዳይ ውስጣችን ላይ ሊኖር ይገባል። ማንም ሰው ከየትም ተነስቶ ገንዘብ ሊኖረው ይችላል። ኢየሱስ ግን ከሌለ ባዶ ነው። ኢየሱስ ያለ አንተ ትበልጣለህ፣ ትለያለህ። ኢየሱስን አትሽጠው። ኢየሱስን ከትንሽ ጋር አታነጻጽረው። ኢየሱስ ይበልጣል። እስኪ ይበልጣል በሉ። እስኪ በሉ ባካችሁ ይበልጣል። የተቀበልኩት ኢየሱስ ይበልጣል። ሃሌሉያ። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ላይ አንደኛ ዮሐንስ ወንጌል ምዕራፍ 3 ላይ ዘሩ በርሱ ይኖራልና ኃጢአት ሊሰራ
አይችልም ይላል። ለመሰላችሁ ዘር አለ አንተ ውስጥ የማይሆነውን ነገር የማይቀበል ዘር አለ። የኢየሱስ ዘር አለ። ሃሌሉያ። ለዚህ ነው እግዚአብሔር ቃል ሲናገር በእውነት ቃል አስቦ ምን አደረገን? ወለደን። በእውነት ቃል የተወለድክ፣ በእውነት ቃል የተወለድሽ እግዚአብሔር ለዘላለም ይባረክ። የእግዚአብሔር ቃል ሲናገር ቆላስይስ ምዕራፍ 3 ላይ በላይ ያለውን እሹ በምድር ያለውን አይደለም ይላል። በላይ ያለው ብዙ ክብር አለ። ለዛ ነው እዛው ክፍል ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። ወገኖች ሆይ የእግዚአብሔርን ቃል ዝሩ በሕይወታችሁ ላይ። የእግዚአብሔርን ቃል ያዙ በሕይወታችሁ ላይ። ነገ በሚገጥማችሁ ሁሉ ነገር ላይ ማለፍ፣ መሻገር፣ መናገር ትችላላችሁ። ክብር ለኢየሱስ ይሁን። ዛሬ ነፃ የሚያወጣችሁ የእግዚአብሔር ኃይል በቤታችሁ በሕይወታችሁ ላይ አልፏል። እስኪ አልፏል በሉ። እስኪ አለፈ በሉ። እስኪ አለፈ በሉ። የጌታ እጅ እያበረታችሁ ያለው እሷ ናት አይደለም እስከሚባል ድረስ የሚቀይር ታሪካችሁን የሚቀይር የእግዚአብሔር ኃይል ያልፋል።